ሰላም ጤና ይስጥልኝ። እንደምን ቆያችሁኝ? ይህ ዚ ክሪቲክስ የተሰኘ የቲክቶክ ቻናል ነው። ቪዲዮ ለመጀመሪያ ጊዜ ነው የምሰራው። ከዚህ በፊት ዩቲዩብ ላይ የተለያየ ቪዲዮ ለመስራት ሞክሬ ነበር፣ 1-4-3 ቪዲዮ ግን አልሆነም። ሎንግ ታይም ኤጎ ለካሜራ አዲስ ፊት ነኝ። ካሜራ ፊት ስቀርብና አንዳንድ ሊያደነጋግሩ የሚችሉ ነገሮች ሊፈጠሩ ይችላሉ መሀል ላይ፣ ግን ይለመዳል። በዚህ ቻናል ውስጥ የተለያየ ነገር እያነሳን እናወራለን፣ ትዝብቶችን እናካፍላለን፣ ያየናቸው ፖለቲካል የሆኑ ኢሹዎችን አድሬስ እናደርግበታለን። ኮስሞሎጂ በደንብ ገብተን በጥልቀት እናይበታለን። በሜይንስትሪም ሚዲያው ናሬት የተደረጉ ግን ደግሞ አክቹዋሊ እውነትነታቸው ምን ያህል ነው የሚለውን ጥያቄ እናነሳለን፣ እንወያይባቸዋለን። እምነት ነክ የሆኑ ነገሮች ጠቃሚ ብለን ያሰብናቸው ማንንም የትኛውንም እምነት የሚመስል ወር ደግሞ ይጠቅማል ካለን ከየትኛውም እምነት ጠቃሚ ሀሳብ እናነሳበታለን። ደግሞ የማይጠቅምና ዲስትራክቲቭ የሆነ አይዲያ ሲመጣ ደግሞ ከየትኛውም እምነት ሳንቆም እንተቻለን። ለሀገራችን ይጠቅማል ብለን ካመንነው በናሽናል ኢንትረስት ደረጃ ኢትዮጵያን ይጠቅማል ካልን የሌሎቹን ኢንትረስት የሚጎዳ እንኳን ቢሆን እያነሳን እንወያይበታለን ማለት ነው። የመጀመሪያው ሀሳባችን የሚሆነው በነገራችን ላይ ኮስሞሎጂን እንጠይቃለን። ኮስሞሎጂን በሜይንስትሪም ሚዲያው ብዙ ሰምተናል። እኛም ሀገር የሚደረጉ ደግሞ በመጽሐፍ ደረጃ ፕሮቫይድ የተደረጉልን ኢንፎርሜሽኖች አሉኝ። እነ ዶክተር ሮዳስ ታደሰ እና በዶክተር ጌትነት ፈለቀ በዋናነት እንደዚህ አይነት ሀሳቦችን ያቀለቅሉልናል እና ያንን አይዲያ የሜይንስትሪም ሚዲያው ወር ደግሞ ይሄ አሁን ያለው የስፔስ ኤጀንሲዎች ሊሆን ይችላል። ለምሳሌ ናሳ ከሚሉን የተለየ ነገር አይደለም። የምድርን ቅርጽ ተመስርተን እንኳን ብንነሳ ኳስ የምትመስል የሆነች ሰማያዊ ምድር ነው ነች ብለው የሚሰጡን እና ጥንት የነበረው አስተሳሰብ እንደዛ ነበረ ወይ? እንደዛ ካልነበረስ መች ተለየ? መች ተቀየረ? አሁን እንደ ፎቶ የሚቀርቡልን የትኞቹም ነገሮች ትክክል ናቸው ወይስ ገብተን ደግሞ እናያለን። እውነት ነው ወይ? ሲጂአይ ናቸው ወይስ የእውነት እንደዛ የሚቀርቡልን ነገሮች ናቸው? እና እነሱን እየገባን እናያለን። የተለያዩ ቪዲዮዎች ከተለያየ የሚዲያ ሶርሶች እያመጣን እነሱን ሪፊት እናደርጋለን። ሆን ብለው ነው ወይስ አንኢንቴንሽናሊ ነው? ያንን ሀሳብ ከሁሉም ሰው ጭንቅላት መፋቅ የተፈለገበት ምክንያት እና ደግሞ ትክክል ነው ወይስ አይደለም ብለው የሚጠይቁ ሰዎችን ጅል ናቸው ተብሎ እስከ መወራት በየሚዲያው ኦር ደግሞ የትምህርት ስርዓት ጉድለት ኦር ፌይለር ኤጁኬሽናል አወር ኤጁኬሽን ሲስተም ኢዝ ፌይልድ እስኪሉ ድረስ እንደዚህ አይነት ጥያቄ የሚጠይቁ ሰዎችን ሲያገኙና እዛ ያደረሰን ምንድን ነው? ኢንቴንሽናሊ ዴሊብሬትሊ ሆን ተብሎ የሚደረግ ነገር ከሆነ እየገባን እንጠይቃለን። የኛ ሀገር አስትሮኖሚ ዙሪያ ላይ ያሉ ሰዎችም እነ ዶክተር ሮዳስ ቢሆን እነ ዶክተር ጌትነትም ማንጠይቅበት ምንም አይነት ምክንያት የለም። እነሱም አጥንተው ከተለያዩ ስፔስ ኤጀንሲዎች ያሉ ኢንፎርሜሽኖችን ሰብስበው ስለሆነ የሚነግሩን ምን ያህል ክሬዲብል ነው። ለምሳሌ ከዚህ በፊት ዋሽተው ያውቃሉ ወይ እነዛ ድርጅቶች ላይ? ለምሳሌ ናሳ የድሮ አፖሎ ሚሽን ሙን ላንዲንግ ብለው የሚሉት ሄደው ነው ወይ? እውነት አልዋሹንም። በትክክል ሙን ሄደው ነበር በ1969 ዓ.ም። ያኔ ከሄዱ ስለምንድን ነው አሁን መሄድ ያልቻሉት የሚለውን እያነሳን እናያለን። ከራሳቸው የዳታቤዝ ላይ ያሉትን ኢንፎርሜሽኖች እያመጣ እናወራለን። ነው ወይ በትክክል ያኔ ከተሄደ ለምንድን ነው መሄድ ያልቻል ነው? መሳሪያው የሄድንበት መንኮራኩሩ ድጋሚ መስራት ሳንችል ቀርተን ነው? አንድም አይነት ኢንፎርሜሽን የቀረ የለንም። ሁሉም ኢንፎርሜሽኖች ሰምሃው የሉም፣ ጠፍተዋል ነው መልሳቸውና ምን ያህል ትክክል እንደሆነ እና አሁን መሄድ ብንፈልግ ለምንድነው መሄድ ያልቻል ነው እናያለን ማለት ነው። እና ጨረቃስ ተሄዶ የሚታረፍባት ቦታ ነች ወይ? ሮክ ነች ብለው ይሉናል። እንደው ስልካችሁ ላይ ወጣችሁ ሞክሩት እስቲ። ጨረቃን ፎቶ ለማንሳት ስትሞክሩ የኤአዩ ራሱ ያስገባና ኤዲት የተደረገው በናሳ እየተሰጠን ያለውን አይነት ኢሜጅ ነው የሚሰጠን እንጂ አክቹዋሊ ሙንን ዙም አድርገን እንድናይ አይፈቅድልንም። በደንብ ወጣችሁ እስቲ ሞክሩት እና
ምን አይነት ሚስጥር ምን አይነት ተንኮል ከጀርባው እንዳለ በተቻለን አቅም እየገባን እንፈተፍታለን ማለት ነው። እና የኤጁኬሽን ሲስተማችንን በትክክል እናያለን፣ እናጠይቃለን። የዘመናዊውን ስርዓት የትምህርት ስርዓት ፈጠረ ወር ደግሞ ይህንን አሁን ያለውን ስርዓት ፈጠረ ተብሎ የሚታመነው ጆን ዲ ሮኬፌለር የሚባል አንድ ሰው ነው በታሪክ አጋጣሚ። እና ይህንን ስርዓት ሲፈጥረው ሰው ጠያቂ፣ ክሪቲካል አሳቢ እንዲሆን ሳይሆን በሆነ ሲስተም ውስጥ ሰልጥኖ የሆነ ግሩፕ እና የሆነ ሰው ፍላጎትን ማገልገል እንዲችል ዘመናዊ ባሪያ አይነት ብለን ልንጠራው በምንችለው መልኩ ነውና ያንን ሲስተም ክሬት ያደረገውና በጣም አይዲያ አለው። I'm not in the business of building the nation of thinker but I'm in the business of building the nation of worker የሚል ፖፑላር የሆነ አይዲያ አለው፣ ሐሳብ አለውና እቺ ስርዓት የተሰራችው በዚህ መሰረታዊ ሐሳብ ነው። የሐሳቢዎች ሳይሆን የሰሪዎች ሀገር ነው የምገነባው፣ ወር ደግሞ የቢዝነስ ላይ ያለሁት ሐሳቢዎች ያሉበት ሀገር ነው የምገነባው ሳይሆን ሰሪዎች ያሉበት የሚሰሩ ሰዎች ያሉበት ሀገር ነው የምገነባው የሚል ሞቶ የነበረው ሰው ነው። እና የተሰራ ነው በዚህ አይነት መልኩ ነው። እና ዋና ደግሞ ትልቁን አስተዋጽኦ የሚያደርጉ ደግሞ ትምህርት ቤት ነው፣ ትምህርት ሲስተም እና ትምህርት ሲስተማችንን በደንብ እያነሳን እንጥላለን። ፖለቲካችንን እናነሳለን። ፖለቲካ ውስጥ ብዙ ጥሩ መጥፎ የሆኑ አይዲያዎች ይራመዳሉ እና የእያንዳንዳችን የግል ህይወት በየቀኑ እየገባ አፌክት የማድረግ አቅም አለው። ብዙ ሰው ፖለቲካ አያስፈልገኝም፣ ከፖለቲካ ራቅ ማለት አለብኝ ምናምን የሚል ፍላጎት ሊኖረው ይችላል። ግን በፍጹም ከፖለቲካ ርቆ መኖር የሚቻል አይመስለኝም። እና ያንን አንደርስታንድ ማድረግ፣ ከዚያ በዚያ አንደርስታንዲንግ ሪያክት ማድረግ፣ በዚያ መልኩ አክት ማድረግ ተገቢ ይመስለኛል። ስለዚህ እንደ ሀገር ናሽናል ኢንትረስት አለን። የኢትዮጵያ ናሽናል ኢንትረስት ያስጠብቃል ብለን የምናስበው የትኛውም ሀሳብ እናነሳለን። እንደቀደም እንዳልነው ስለ ኢትዮጵያ በታሪክ አጋጣሚ የተነገሩ አጓጉል ትርክቶችን እናነሳለን እና አሁንም የምናራምዳቸው በሜንስትሪም ሚዲያው ኖርማል የሚመስሉ ግን ደግሞ ኢሞሽናሊ በጣም ሊጎዱን የሚችሉ ወይም ደግሞ ከሆነ ሲስተም ከሆነ ስርዓት ውስጥ እንዳንወጣ የሚያደርጉን ከሙዚቃ ጀምሮ ያሉና አንዳንድ ሀሳቦች እያነሳን እናወራለን። አይኖ ከብዙ ሰው ጋር ሊያጋጭ እንደሚችል ግን ደግሞ ይጠቅማል፣ ለኢትዮጵያ ይበጃታል ብለን የምናስብ ከሆነ ምንም ነገር ከማድረግ ወደኋላ አንልም። የእኛን ናሽናል ኢንትረስት የሚያስጠብቅ ከሆነ የሌሎችንም ናሽናል ኢንትረስት ውስጥ ጣልቃ መግባት እና ደግሞ ከነሱ ናሽናል ኢንትረስት ጋር ሊቀረን የሚችል አይዲያም ቢሆን ተቀብሎ ከማራመድ ወደኋላ አንልም ማለት ነው። ኢትስ ኦል አባውት ናሽናል ኢንትረስት፣ ኢትስ ኦል አባውት ፖለቲክስ። ዓለም እንደዛ ስለሆነ የምትሰራው ፌር ነው ወይ ፌር አይደለም ወይ ሌላ ጥያቄ ነው። የትኛውም የኢትዮጵያን ጥቅም የሚያስጠብቅ የሚችል ነገር ግን ደግሞ የሌሎቹን ጥቅም ሊጎዳ የሚችል ነገር እስከሆነ ድረስ ቢሆን እንኳን ያንን ነገር ከመቀበልና ከማራመድ ወደኋላ ዓለም እንደዛ ስለሆነ የምትሰራው እኛ ብቻ ቅዱስ እኛ ብቻ ጻድቅ ሆነን መቀጠል የማንችልበት ኢንቫይሮንመንት ስለሆነ ያለ ነው እናነሳለን። ካልቸር በየብሔር ብሔረሰቦች ሊደረጉ የሚችሉ ነገሮች በጣም ጥቅም ያላቸው በማስፋፋት ኦር ፕሮሞት በማድረግ ግን ደግሞ አንዳንድ እውነት የሚመስሉ ደስ የሚሉ ከስሜት ጋር በደንብ አታችመንት ያላቸው ግን ደግሞ ሮንግ የሆኑ ባይደረጉ የበለጠ ይሆን ነበር ብለን የምናስባቸው ነገሮች እንተቻለን። ከእምነት፣ ከሙዚቃ፣ ከባህል፣ በዓላት ጭምር ያሉ ነገሮች እንተቻለን። እንደ ሰሞኑ አይነት ኢትዮጵያ ውስጥ እንደ ሰሞኑ አይነት የነበሩ አይነት የባህል አታኮችን እንከላከላለን ማለት ነው። እያነሳን እንጥላለን። ዚህ ክሪቲክስ ነው፣ ይጠየቃል። እውቀት እውነት ይመረመራሉ። በተቻለን አቅም ልክ ነን ኦር ደግሞ ያ ልኬት ብቻ ነው የሚሆነው እያለን አይደለም። እናጠይቃለን። እናጠይቅና የተሻለ ኢንፎርሜሽን ያላቸው ሰዎች መተው ሪፊዩት ካደረጉን እንቀበላለን። አይ አንተን የሚያጠናክር ሐሳብ አለኝ ብሎ የሚመጣ ሰው ደግሞ ካለ በትክክል ሐሳቡን እንዲገልጽ እንደዛ አይነት ሐሳቦች ማንሸራሸሪያ ቻናል እንዲሆን
ጥረት ይሆናል። የእናንተ ድጋፍ ተጨምሮበት እየገባችሁ ፕላስ ምልክቱን እየተጫናችሁ እዚህ ክሪቲክስን ደግፉት፣ አበረታቱት። እንደዚህ አይደለም የምንቀርበው፣ እየቆየን ስንሄድ እየሰፋን እየለመድ ነው ስንመጣም የተለያዩ ሀሳቦች እያነሳ እንሄዳለን ማለት ነው። አብራችሁን ቆዩ። ለዛሬ ቺን አይዲያ ካመጣን ይበቃል። ለሚቀጥለው ቪዲዮ ላይ እንመጣለን እና ፐርሰናል ላይፋችን ላይ ጂም እንቅስቃሴዎች እዚህ ቻናል ላይ አድ እናደርጋለን። ሊያነቃቁን የሚችሉ ብለን የምናስባቸው ነገሮች የትኛውም ነገር ነው እናደርገውና የፕላስ ምልክቷን እየጫናችሁ ፎሎ አድርጉኝ፣ አበረታቱኝ። ለካሜራ አዲስ ስለሆንኩኝ ትንሽ ድንበርበር የማለት ነገር አለ፣ ግን በጊዜ ሂደት ውስጥ እየተላመድን ስንመጣ እንወጣዋለን ብዬ ተስፋ አደርጋለሁ። አብራችሁን ስለቆያችሁኝ በጣም አመሰግናለሁ። ዝናው ብዙ ነበርኩኝ አብራችሁ የቆየሁት። መልካም ቀን ይሁንላችሁ።